የቡርኪና ፋሶ ደፋርና ወጣት መሪ ካፒቴን ኢብራሂም ትራኦሬ በመላው አፍሪካ ዋና የዜና ምንጮች ቀልብ ከገዛ ሰንበትበት ብሏል። እንደ አውሮፓውያን አቆጣጠር በ2022 ስልጣን ላይ ከወጣ በኋላ ትራኦሬ ባሳየው ጠንካራ ጸረ ኢምፔሪያሊዝም አቋም እናም የብሔራዊ ሉዓላዊነትን ለማስመለስ ባደረገው ከፍተኛ ጥረት የብዙዎችን ቀልብ ስቧል። ነገር ግን አመራሩ ያለ ተግዳሮቶች በጽናት መቀጠል አልቻለም። የሚያዚያ 2025 ሙከራን ጨምሮ ከ19 ጊዜ በላይ የግድያ ሙከራዎች ተርፈዋል። ለመሆኑ ለምንድነው ይህ የ36 ዓመት መሪ በተደጋጋሚ እየተጠቁ ያሉት? በሀገሪቱ ውስጥስ ምን ለውጦች እያመጣ ነው? እንዲሁም ለምን ዓለም ይህንን ለውጥ በቅርበት ይመለከተዋል? የሚሉትን ጉዳዮች ልንቃኝ መጥተናል። ቻናላችንን ሰብስክራይብ በማድረግ አብራችሁን ሁኑ። ኢብራሂም ትራኦሬ እንደ አውሮፓውያን አቆጣጠር በ1988 በቡርኪና ፋሶ ምዕራብ ሙሁን ግዛት ውስጥ በምትገኝ ቦንኩይ በምትባል ትንሽ ከተማ ውስጥ ተወለደ። ከሙስሊም ቤተሰብ የወጣው ትራኦሬ የመጀመሪያ እድሜውን በገጠር አካባቢ በባህላዊ እሴቶችና በቅርበት በተሳሰረ ማህበረሰብ አሳልፏል። በዲሲፕሊንና በአካዳሚክ ብቃቱ የሚታወቀው ትራኦሬ ትምህርቱን በቁም ነገር በመከታተል በመጨረሻም በኡጋዱጉ ዩኒቨርሲቲ ጂኦሎጂን በማጥናት የመጀመሪያ ዲግሪውን አግኝቷል። በዩኒቨርሲቲ ቆይታውም በተማሪዎች እንቅስቃሴ ውስጥ ንቁ ተሳትፎ የነበረው ይህም ለአመራርና ለፖለቲካ ግንዛቤው ቀደምት ምልክት ነበረ። የትምህርት ህይወቱን በማስከተልም እንደ አውሮፓውያን አቆጣጠር በ2010 ትራኦሬ የቡርኪናቤ የጦር ኃይሎችን ተቀላቀለ። በዚያም የመድፍ ስልጠናን ወሰደ። በኋላም በሰሜናዊና ምስራቃዊ የአገሪቱ ክፍሎች የሚንቀሳቀሱ ጂሃዲስት አማጽያንን ለመውጋት ተሰማርቶም ነበር። በእነዚህ አደገኛ ተልእኮች ወቅት ያበረከተው አገልግሎት ተግባራዊ ልምድ ሰጠውታል። በዚህም ለቡርኪና ፋሶ የጸጥታ ችግር አስከፊ ፈተናዎችን እስከ መጋፈጥ ድረስ አጋልጠውት ነበር። ትራኦሬ ባሳየው ድፍረትና ችሎታ በእኩዮቹና በበላይ አለቃዎቹ ዘንድ በፍጥነት ክብርን አገኘ። እንደ አውሮፓውያን አቆጣጠር በ2020 ወደ ካፒቴንነት ማዕረግ ያደገ ሲሆን ችግር ባለባቸው አካባቢዎች የሚንቀሳቀሰው የልዩ ጸረ ሽብር ክፍል አካልም ሆኖ አገልግሏል። መንግስት በሰላማዊ ዜጎች ላይ እየተባባሰ ከመጣው የሽብር ጥቃት መከላከል ባለመቻሉ ትራኦሬን እና ሌሎች ወጣት መኮንኖችን በማበሳጨቱ እንደ አውሮፓውያን አቆጣጠር በመስከረም 30 2022 መፈንቅለ መንግስት ለማድረግ ወሰኑ። በዚህም ከወራት በፊት ስልጣን የተቆጣጠረውን ሌተናል ኮሎኔል ፖል ሄንሪ ሳንዶጎ ዳሚባን ከስልጣን አስወገዱ። ትራኦሬ የደህንነት እጦት፣ ሙስናና የውጤት እጦት ለመፈንቅለ መንግስቱ በምክንያትነት ያነሳሉ። ይህንን ተከትሎም ትራኦሬ ስልጣን ከያዘ በኋላ ራሱን እንደ ፓን አፍሪካኒስት አድርጎ በማስቀመጥ በውጭ ሀገራት ወታደራዊ ጣልቃ ገብነት ላይ በተለይም በፈረንሳይ ላይ ከፍተኛ ተቃውሞውን በይፋ ማሰማት ጀመረ። እንደ ሩሲያና ማሊ ካሉ ሀገራት ጋር ደግሞ አዲስ ጥምረት ለመፍጠርም ሙከራዎችን አድርጓል። ለቡርኪና ፋሶም አዲስ አቅጣጫ በማስተዋወቅ በሉዓላዊነት፣ በወጣቶች ማብቃት እንዲሁም በወታደራዊ አቅም ራስን መቻል ላይ አጽንኦት በመስጠት እየተንቀሳቀሰም ይገኛል። ምንም እንኳን ዓለም አቀፍ ጫናዎችና ውስጣዊ ፈተናዎች ቢኖሩም ትራኦሬ አሁን ባለው ሁኔታ
በአምባገነን የአፍሪካ መሪዎች የተበሳጩ ብዙ አፍሪካውያን ወጣቶች የተቃውሞ ምልክት እስከ መሆን ድረስ ደርሷል። በሴፕቴምበር 2022 ወታደራዊ መፈንቅለ መንግስቱን ተከትሎ ኢብራሂም ትራኦሬ ስልጣን ከያዙ በኋላ በቡርኪና ፋሶ ውስጥ ያሉ በርካታ አንገብጋቢ ጉዳዮችን በመቅረፍ ከፍተኛ ለውጥ በሀገሪቱ ውስጥ ማምጣትም ችለዋል። ምንም እንኳን በአካባቢው እየቀጠለ ያለው አለመረጋጋት ነገሮቹን ፈታኝ ቢያደርጋቸውም የእሱ አመራር የቡርኪናቤ ሰዎችን ሕይወት ለማሻሻል በማለም ለደህንነት፣ ለሀገራዊ አንድነትና ኢኮኖሚያዊ መረጋጋት ቁርጠኝነት አሳይቷል። በተለይም ደህንነትንና ሽብርተኝነትን በመዋጋት ስራው ኢብራሂም ትራኦሬ ከወረሷቸው አፋጣኝ ፈተናዎች አንዱ በሳህል ክልል ውስጥ የሚንቀሳቀሱ የአሸባሪ ቡድኖች እየተባባሰ የመጣውን ጥቃት ነው። በእሱ መሪነት የቡርኪናቤ የጦር ኃይሎች በጂሃዲስት ቡድኖች ላይ የበለጠ ጠንከር ያለ ጥቃት ዘመቻንም ከፍተዋል። መንግስታቸው በታጣቂዎች እጅ የወደቀውን ግዛት ወደ ነበረበት ለመመለስ ወታደራዊ ኃይሎችን በማሰማራት ቁልፍ ቦታዎችን በዘዴ ለማስመለስ ትኩረት ሰጥቷል። የሀገሪቱን የጸጥታ መዋቅር በማጠናከር ከክልላዊ አጋሮች ድጋፍንም አግኝቷል። ሌላኛው ሰፊ መሻሻል ያመጡበት ዘርፍ ደግሞ ሉዓላዊነትንና ብሔራዊ አንድነትን ማጠናከር ሲሆን ትራኦሬ ስልጣን ከያዙ ቀን ጀምሮ የሀገሪቱን ሉዓላዊነት ለማጠናከርና የውጭ ተጽዕኖን በተለይም ከቀድሞ ቅኝ ገዢ ኃይሎች ለመከላከል ጥረት አድርጓል። ይህ የትኩረት ለውጥ ከብዙ የህብረተሰብ ክፍል ድጋፍንም አግኝቷል። አብዛኞቹ ያለፉት መንግስታት እንደ ፈረንሳይና የአውሮፓ ህብረት ባሉ ውጫዊ ተዋናዮች ላይ በጣም ጥገኛ የሆኑ ነበሩ። የጋራ የጸጥታ ስጋቶችን ለመጋፈጥ ቀጠናዊ ትብብርንም ከፍ ወዳለ ደረጃ አሸጋግረዋል። ሌላኛው ስር ነቀል ለውጥ ያመጡበት ዘርፍ ደግሞ የአስተዳደር ሪፎርም ነው። ትራኦሬ የአስተዳደር ስርዓቱን በአዲስ መልኩ በመቅረጽ ግልጽነት፣ ተጠያቂነትና አካታችነት ላይ እንዲያተኩር ጥረት አድርገዋል። የእሱ አስተዳደር የህዝብ ተቋማትን ውጤታማነት ለማሻሻልና ሙስናን ለመዋጋት ከፍተኛ ስራን ሰርቷል። ትራኦሬ ለወጣቶችና ለሲቪል ማህበረሰቡ በአገራዊ የውሳኔ አሰጣጥ ሂደቶች ላይ የበለጠ ተሳትፎ ለማድረግ እርምጃዎችንም አስተዋውቋል። ሌላው ለውጥ ያስተናገደው ዘርፍ ደግሞ በኢኮኖሚያዊ አለመረጋጋት ውስጥ የትራኦሬ መንግስት በጸጥታው ሁኔታ ላይ ከፍተኛ ተጽዕኖ ያሳደረውን የቡርኪና ፋሶን ኢኮኖሚ በመቀየር ላይ ትኩረት አድርጎ የቡርኪና ፋሶን ኢኮኖሚ በመቀየር ላይ ትኩረት አድርጓል። ጥረቱ የግብርና ምርታማነትን ማሳደግ፣ የሀገር ውስጥ ኢንዱስትሪዎችን ማሻሻልና ዘላቂ የኢኮኖሚ ፖሊሲዎችን ማረጋገጥን ያካትታል። እየተከሰቱ ባሉት ፈተናዎች እንኳን ትራኦሬ ለቡርኪናቤ ዜጎች የኑሮ ደረጃ ማሻሻል ቅድሚያ የሚሰጡት ጉዳይ መሆኑን ግልጽ አድርገዋል። ማህበራዊ ፖሊሲዎችን በተመለከተም በማህበራዊ ጉዳዮች ላይ ትራኦሬ በፖሊሲ አጀንዳ ውስጥ ለትምህርት፣ ለጤና አጠባበቅና ለማህበራዊ አገልግሎቶች ቅድሚያ በመስጠት የህዝቡን መሰረታዊ ፍላጎት ለመፍታት ሞክሯል። መንግስት በተለይ በግጭት በተጎዱ አካባቢዎች ላሉ ወጣቶች ተጨማሪ የትምህርት ዕድሎችን ለመስጠት የሚያስችሉ እርምጃዎችን በመተግበሩ አስፈላጊ የሆኑ የጤና አጠባበቅ አገልግሎቶችን ተደራሽም አድርጓል። የቡርኪና ፋሶ መሪ ኢብራሂም ትራኦሬ በመስከረም 2022 ስልጣን ከያዙ በኋላ በርካታ የግድያ ሙከራዎችን አስተናግደዋል። አንዳንድ ምንጮች እንደሚጠቁሙትም በዚህ መሪ ላይ እስካሁን ድረስ 18 የሚደርሱ የግድያ ሙከራዎች እንደተደረገባቸው ይገለጻል። እነዚህ ሙከራዎች በአብዛኛው በሳህል ክልል ውስጥ ያለው ተለዋዋጭ የፖለቲካና የጸጥታ ሁኔታ ውጤቶችም ናቸው እየተባለ ይገኛል። በተለይም የአክራሪ ቡድኖችን እንዲሁም በሀገሪቱ ውስጥ የውጭ ተጽዕኖዎችን በመቃወሙ የእሱን አመራር በክልሉ ላለባቸው ዓላማዎች ስጋት አድርገው ለሚቆጥሩ ቡድኖች
ኢላማ ውስጥ እንዲገባ እንዳደረገውም እየተነገረ ይገኛል። ኢብራሂም ትራኦሬ እስካሁን ድረስ ወደ 18 የሚደርሱ የግድያ ሙከራዎች ቢደረጉበትም ሰውየው ቆራጥ አቋም ይዘው ቀጥለዋል። እነዚህን ተግዳሮቶች በመጋፈጥ ያሳየው ጽናት ድጋፍም ትችትም አስገኝቶለታል። ነገር ግን በእርግጠኝነት ለቡርኪና ፋሶ መረጋጋት ቁልፍ ተዋናይ በመሆኑ ሚናውን አጠናክሮ መቀጠሉም የማይቀር ነው እየተባለ ይገኛል። ታዲያ ከሰሞኑ በሚያዝያ 2025 ደግሞ ይህ መሪ ላይ ለ19ኛ ጊዜ የግድያ ሙከራ ተፈጽሞባቸው መትረፋቸውም እየተዘገበ ይገኛል። ይህ የቅርብ ጊዜ ክስተት በቀጠለው የፖለቲካ አለመረጋጋትና ክልላዊ ውጥረት ውስጥ በአስተዳደሩ ላይ እየደረሰ ያለውን የማያቋርጡ ስጋቶች አግሉቶም ያሳያል እየተባለ ይገኛል። በዚህ በ19ኛው የግድያ ሙከራ ዙሪያም ያለው ዝርዝር መረጃ የተገደበ ቢሆንም ሴራው የተቀነባበረው ግን ቅር የተሰኙ የቀድሞ ወታደራዊ ባለስልጣናትና የውጭ ተላላኪዎች መሆኑን ምንጮች ጠቁመዋል። ቡርኪና ፋሶ ከቀድሞ ቀኝ ገዢዎች ማራቅ እንዲሁም እንደ ሩሲያ ካሉ ሀገራት ጋር ያላትን ግንኙነት ማጠናከርን ጨምሮ የትራኦሬ የቅርብ ጊዜ የፖሊሲ ለውጦች ለነዚህ ስጋቶች አስተዋጽኦ ሊያደርጉ የሚችሉ ምክንያቶች ተብለው እየተገለጹም ይገኛል። የቡርኪናቤ መንግስት ይህንን ልዩ ክስተት አስመልክቶ እስካሁን ድረስ በጉዳዩ ላይ ይፋዊ መግለጫ ያልሰጠ ቢሆንም ይሁን እንጂ የእንደዚህ አይነት ሙከራዎች ድግግሞሽ የትራኦሬ አስተዳደር ውስጥ የውስጥ ተቃውሞንና የውጭ ግፊቶችን ለማስቆም በሚደረገው ግብግብ ምክንያት የተፈጠረውን ተጨባጭ ልዩነት ያሳያሉ እየተባሉም ይገኛል። የካፒቴን ኢብራሂም ትራኦሬ ጉዞ ከፖለቲካዊ ታሪክ በላይ ነው። የአሮጌውን ስርዓቶች የሚፈታተን እንዲሁም እውነተኛ ነጻነትን የሚጠይቁ አዲስ የአፍሪካ አመራር ምልክት ናቸው። ስፍር ቁጥር የሌላቸው ዛቻዎች ቢያጋጥሙትም በድፍረትና ፍርሃት በሌለው ቁርጠኝነት ወደፊት መግፋቱን ቀጥሏል። ይህንን የፖለቲካ ትንቅንቅ ዓለም በቅርበት ይከታተለዋል። የትራኦሬ ራዕይ ዘላቂ ለውጥ ያመጣል ወይስ በሱ ላይ በሚደርስበት ጫናዎች ግስጋሴውን ይገታል የሚለው ጥያቄ በቀጣይ ትኩረትን የሚስብ ጥያቄ ሆኖ ይቀጥላል። ቻናላችንን ሰብስክራይብ በማድረግ አብራችሁን ሁኑ እያልን ለዛሬ አበቃን። ሰላም።